ከለንደን ጎዳናዎች እስከ ዓለም የከባድ ሚዛን የቦክስ ሻምፒዮና ሰላም ውድ የሂስቶሪካል ሚዲያ ተመልካቾች በሙሉ ዛሬ ከለንደን ጎዳናዎች እስከ ዓለም የከባድ ሚዛን የቦክስ ሻምፒዮና ስለሆነው ስለ ታላቁ ስለ አንቶኒ ጆሹዋ በዚህ አጭር ቪዲዮ እንዳስሳለን። ከዚህ ታሪክ ብዙዎቻችሁ እንደምትማሩበት ተስፋ አደርጋለሁ። ቪዲዮውን ላይክ እና ቻናሉን ሰብስክራይብ በማድረግ ጀምሩ። ዛሬ የምናየው ከጎዳናዎች ተነስቶ እስከ ከባድ ሚዛን የዓለም ሻምፒዮና ስለሆነው አንድ ታዋቂ ቦክሰኛ ነው። አንቶኒ ጆሹዋ ይባላል። ወይም ደግሞ በቅጽል ስሙ ኤጄ 2 ሜትር የሚጠጋ ቁመት፣ የብረት የሚመስል ጡንቻና እንደ መብረቅ የሚፈጥን እጅ ያለው ይህ ሰው አንቶኒ ጆሹዋ ይባላል። በዓለም የቦክስ መድረክ ላይ ስሙ ሲጠራ የሚንቀጠቀጡ ብዙሃን ናቸው። ነገር ግን ጆሹዋ ዛሬ ለደረሰበት ክብር መንገዱ አልጋ ባልጋ አልነበረም። ከለንደን ጎዳናዎች እስከ ዓለም የከባድ ሚዛን ሻምፒዮንነት ዛሬ የዚህ ታላቅ ቦክሰኛ የህይወት ውጣ ውረድ አስገራሚ ድሎችና የማይረሱ ፍልሚያዎችን እናያለን። አንቶኒ ጆሹዋ የተወለደው በ1989 እንግሊዝ ውስጥ ቢሆንም የቤተሰቦቹ መገኛ ናይጄሪያ ናት። በወጣትነቱ ቦክሰኛ የመሆን ህልም አልነበረውም። እንዲያውም በጸብና በተለያዩ የህግ ጥሰቶች ህይወቱ አደጋ ላይ ወድቆ ነበር። ነገር ግን በ18 ዓመቱ የፈጠረው ስህተት ወደ ፖሊስ ጣቢያ ሳይሆን ወደ ቦክስ ጂም መራው። ያ ቅጽበት ነበር የጆሹዋን ህይወት ለዘላለም የቀየረው። በአጭር ጊዜ ውስጥ በለንደን ኦሎምፒክ 2012 የወርቅ ሜዳሊያን በማሸነፍ ዓለምን አስገረመ። ፕሮፌሽናል ቦክሰኛ ሲሆን ደግሞ ኤጄ የሚለው ስም በቦክስ አፍቃሪያኖች ዘንድ እንደ ሰደድ እሳት ተሰራጨ። የጆሹዋ ስም በታሪክ መዝገብ ላይ በወርቅ የጻፈው ትልቁ ጨዋታ ከታላቁ ቭላዲሚር ክሊችኮ ጋር ያደረገው ፍልሚያ ነበር። እንደ አውሮፓውያን አቆጣጠር 2017 በዌምብሌይ ስቴዲየም 90,000 ተመልካቾች በተገኙበት ጆሹዋ መሬት ላይ ወድቆ ተነሳ። በ11ኛው ዙር ላይ ባሳየው አስገራሚ ብቃት ክሊችኮን በመርታት የዓለም ንጉስ መሆኑን አበሰረ። ከዛም እንደ ዲሊያን ዋይት፣ ጆሴፍ ፓርከር እና እንደ አሌክሳንደር ፓቬቲክ ያሉትን ጠንካራ ተፋላሚዎችን አሸንፏል። ጆሹዋ በጉልበት ብቻ ሳይሆን በስነ ስርዓቱና በትህትናው የሚታወቅ ልዩ ስብዕና ያለው ተወዳጅ ተፋላሚ ነው። የማይሸነፍ የሚመስለው ጆሹዋ በ2019 በአንዲ ሩዝ ያልተጠበቀ ሽንፈት ደረሰበት። ዓለም በድንጋጤ ተዋጠች። ጆሹዋ አለቀለት ያሉ ብዙሃን ነበሩ። ነገር ግን እውነተኛ ሻምፒዮን የሚታወቀው ሲወድቅ ሳይሆን ሲነሳ ነው። ከ6 ወራት በኋላ ጆሹዋ በታላቅ ዝግጅት ተመልሶ በመምጣት ሩይዝን አሸንፎ ክብሩን አስመለሰ። በቅርቡ ደግሞ በአሌክሳንደር ኡስኪ ጋር ባደረገው ጨዋታዎች ሽንፈት ቢገጥምም አሁንም ወደ ቀድሞ ጥንካሬ ለመመለስ የሚያደርገው ጥረት ለብዙዎች አርያ ነው። አንቶኒ ጆሹዋ ከስተት ተምሮ በጠንካራ ስራ ከፍታ ላይ መድረስ እንደሚቻል ሕያው ምስክር ነው። በቅርቡ በዩቲዩብ እና በተለያዩ የሶሻል ሚዲያ ፕላትፎርም ዝናን ካገኘው ከጄክ ፖል ጋር ተፋልሟል። በዚህ ፊልሚያም ከበፊቱ የበለጠ ከባድ ዱላን በጄክ ፖል ላይ አሳርፏል። ጄክ ፖልም ዱላውን ቀምሶ ዋው ያለው ይመስላል። ባለፈው ታኅሳስ ወር ዓለም በጉጉት ሲጠብቅ የነበረው አንድ ታላቅ ፍልሚያ ተካሄደ። የቀድሞው የዓለም የከባድ ሚዛን ሻምፒዮና ኤጄ እና ዩቲዩበሩ ጄክ ፖል ሪንግ ውስጥ ተገናኙ። ብዙዎች ጥያቄ ቢያስነሱም ውጤቱ ግን ግልጽ ነበር። በማያሚ ፍሎሪዳ በተደረገው በዚህ ፍልሚያ ኤጄ ልምዱንና ጥንካሬውን አሳይቷል። ይህንን ከባድ የጆሹዋን ዱላዎች ጄክ ፖል ቢቋቋምም በ6ኛው ዙር ግን የጆሹዋ ቀኝ እጅ የጄክ ፖልን መንጋጋ በማፈራረስ ጄክ ፖልን መሬት ላይ ጣለው። ፖል መንጋጋው ሲሰበር ታወቀው። ጆሹዋ በድል አድራጊነት እጆቹን ወደ ላይ አነሳ። አድናቂዎቹም ንጉሱ ተመልሷል አሉ። በዛን ቀን ጆሹዋ
ታይሰን ፉሪም እኔ በጣም አደገኛ ሰው ነኝ፣ ወንድ ከሆንክ ናና ሞክረኝ አለው። ይህ ድል ለጆሹዋ አዲስ ምዕራፍ ነበር። ጄክ ፖል ወደ ሆስፒታል ገባ። በጆሹዋም ሕይወት ፈተና ገጠመው። ሕይወት ልክ እንደ ቦክስ ሁሉ ካልጠበቅንበት አቅጣጫ ምት ልትሰነዝርብን ትችላለች። ከድሉ ከጥቂት ቀናት በኋላ ጆሹዋ ወደ ትውልድ ሀገሩ ናይጄሪያ አቀና። ሆኖም ታኅሳስ 29 ቀን 2025 እንደ አውሮፓውያን አቆጣጠር ዓለምን ክው ያደረገው ዜና ተሰማ። ጆሹዋ ይጓዝበት የነበረው መኪና አደጋ ደረሰበት። ኤጄ ቀላል ጉዳት ደርሶበት በሕይወት ቢተርፍም የቅርብ ጓደኞቹ ግን ሕይወታቸው አለፈ። ጆሹዋ በፊት የነበረውን ወንበር ወደ ኋላ በመቀየሩ ብቻ ለጥቂት በሕይወት መትረፉ ተሰማ። ከዚህም ትልቅ መሪር ሐዘን በኋላ በዓለም የቦክስ አፍቃሪያን ውስጥ ትልቅ ጥያቄ እየተመላለሰ ነው። ጆሹዋ ተመልሶ ወደ ቀለበት ይገባ ይሁን ወይስ ይህ አደጋ የጉዞው ማብቂያ ነው አሉት። ለዚህም ጥያቄ ኤጄ እንዲህ ሲል መልሷል። ሕይወት ከቦክስ በላይ ናት ብለዋል። አሁንም በዱባይ ሆኖ የአካልና የአእምሮ ጥንካሬውን ለማደስ ልምምድ ጀምሯል። ይህ አደጋ ያስተማረን ትልቁ ቁም ነገር አለ። በሕይወት ውስጥ ልንወድቅ እንችላለን፣ የምንወዳቸውንም ልናጣ እንችላለን። ነገር ግን ተስፋ መቁረጥ ምርጫችን መሆን የለበትም። አንቶኒ ጆሹዋ አሁን የሚፋለመው ለራሱ ብቻ አይደለም፣ በሕይወት ለሌሉት ጓደኞችም እንዲሁም ለሚወዱት አድናቂዎችም ጭምር ነው። ውድ ተመልካቾቼ የሱ ታሪክ ዛሬ ላላችሁበት ፈተና ምላሽ እንደሚሆን ተስፋ አደርጋለሁ። አደጋው ቢደርስም ቢትወድቅም ነገን ማየት እስከቻልክ ድረስ ተነስተ መሮጥ ትችላለህ። ጆሹዋ ወደ ቀለበት ሲመለስ ለማየት ሁላችንም በጉጉት እንጠብቃለን። እናንተስ ስለ ኤጄ ምን ትላላችሁ? ሐሳባችሁን በኮሜንት መስጫው አስቀምጡልኝ። ቪዲዮውን ከወደዳችሁና ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ በእንደዚህ አይነት ቪዲዮዎች እስከምንገናኝ ድረስ ቻርት ሰንብቱ።